ሰላም እናቶች እንደምን አላችሁ? እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ እንግዲህ ለልጆቻችን ቁርስ መቅሰስ የሚሆኑ ለትምህርት ቤት እንግዲህ ብዙዎቻችን እንጨነቃለን እና ቤት ባፈራው ነገር ለልጆቻችን እንዴት አድርገን ነው ልንሰራ የምንችለው የሚለውን ነገር ነው ዛሬ ይዤላችሁ የቀረብኩት። ጤፍ ዱቄት ነው። የጤፍ ዱቄት እዚህ ጋር አለ። እዚህ ጋር ደግሞ የበቆሎ ዱቄት አለ። የበቆሎ ዱቄት አለ። እዚህ ጋር ሚጥሚጣ አለ። እዚህ ጋር ቂቤ አለ። አንድ ድንች፣ እዚህ ጋር በርበሬና አንድ እንቁላል። እነኚህን ግብአቶች በመጠቀም እንሰራለን። ድንቹን ከመላጥ እጀምራለሁ። እንቀቅላለን። ትንሽ ጨው ጨምረን እንቀቅለዋለን፣ ድንቹን ማለት ነው። ጤፍ ዱቄትና የበቆሎ ዱቄቱን አንድ ላይ በመደባለቅ የሚያስፈልገውን ያክል ለልጆቻችን የሚበቃውን ያክል። እንደምታውቁት በቆሎ ጥሩ ነው፣ ምክንያቱም ጉልበት ይሰጣቸዋል፣ አቅም ይሰጣቸዋል። በቆሎ በጣም ምርጥ ነው ለልጆች፣ በጣም ቆንጆ ነው። ቆንጆ አድርጎ ከተሰራ ምርጥ የሆነ ምግብ ቢኖር በቆሎ ነው። ግን ያው አሰራሩ ይወስነዋል። ልጆች እንዲበሉት አድርገን ከሰራን በጣም አሪፍ ነው። በቆሎ እመክራለሁ እኔ ለእናቶች፣ ቆንጆ ነው። በቆሎ ራሱ እንዴት እንደሚያምር ፍርኖ ዱቄት ነው የሚመስለው፣ ነጭ ነው በጣም እና ሁለቱን በመደባለቅ ነው የምንሰራው። እዚህ ጋር እንግዲህ ወደ አዘገጃጀቱ ነው የምንሄደው። የሚበቃንን ያክል ዱቄት እንወስዳለን። ይሄ የበቆሎ ዱቄት ነው። ይሄኛው የጤፍ ዱቄት ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው። በቆሎ በጣም ምርጥ ነው ለልጆች፣ በጣም ቆንጆ ነው። ከምታስቡት በላይ አሪፍ ጣዕም ይመጣል። ይሄ ይበቃኛል። ይሄ ዱቄት ይበቃኛል። ትንሽ ጨው እናደርግበታለን። የሚበቃንን ያክል ጨው እንወስዳለን። ጨው እናበዛ ጥሩ ነው። ሚጥሚጣው ላይም በርበሬ ላይ ጨው ስላለው በቂ ነው ጨው። ቀዝቃዛ ውሃ እንጨምርበታለን። በእጃችንም ማደባለቅ እንችላለን፣ ግን ያው እኔ የሚቀለኝ በዚህ ነው። መቅጠን የለበትም። እንግዲህ በጥብጠን አዘጋጅተናል። በዚህ መልክ ብዙም ሳይወፍር ብዙም ሳይቀጥን አድርገን ከበጠበጥን በኋላ ጣዳችንን አስመተን ወደ መጋገሩ ነው የምንሄደው። ቂጣችንን በዚህ መልክ እንጋግራለን። ወፈር አድርገን መጥበሻችንን እዚህ ጋር እንጥድና ትንሽ ሲግልልን ዘይት እንጨምርበታለን። ዘይቱ መጋሉን እስቲ ቼክ እናደርጋለን። አንድ ማስቀመጥ ግሎልናል፣ እንጨምራለን። ድንቻችንን በዚህ መልክ እንጥዳለን። በነገራችን ላይ እናቶች ለልጆቻችን ችፕስም ሆነ ድንች እንደዚህ ጠብሰን መስራት ስንፈልግ ትንሽ ገንፈል ለማድረግ አሪፍ ነው። ለምንድን ነው አሪፍነቱ? ምንድን ነው? ዘይት ወደ ውስጥ አይከትም፣ አይመጥም። ዘይትን ወደ ውስጥ እንዳይገባ ነው የሚያደርገው ገንፈል ለማድረጋችን እና ገንፈል አድርገን እንደዚህ ብንጠብስላቸው ከዛን ሶፍት ላይ ብናስቀምጥ ከላይ ያለውን ነው እንጂ ሶፍቱ የሚቀርበው ዘይቱ ወደ ውስጥ ዘልቆ አይገባም። ሞክሩት። ሞክሬው የሰራልኝ ነገር ይሄ ነው። ገንፈል አድርገን ድንች ገንፈል አድርገን ለችፕስም ስንሰራ ለምንፈልገው ነገር ዘይት ብዙ ካልፈለግን ገንፈል አድርገን ብንጠብስ ምርጥ ነው የሚሆነው። ግን ቂጣችንን እንግዲህ በዚህ መልክ አውጥተናል። ብዙም መድረቅ የለበትም፣ ሲደርቅ አይወዱትም። ሲደርቅ ብዙ ስለማይወዱ እንደዚህ ለስለስ ካለ በኋላ መብሰሉን ቼክ አድርገን ለስለስ ያለውን ቂጣ ነው የምናወጣው። በዚህ መልኩ ቂጣችንን ቆራርጠን ካዘጋጀን በኋላ እኔ በጣጥሼ ነው በእጄ፣ እናንተ በቢላዋ መቁረጥም ትችላላችሁ። የጣርነው ድንችም በዚህ መልኩ ደርሶልናል። ይሄን ከለር ሲይዝልን እናወጣዋለን። ይበቃዋል። የምንፈልገውን ያክል ከለር ይዞልናል። እዚህ ጋር ድንቹን በጠበስ ነው መጥበሻ ላይ እንቁላላችንን ጠበስ እናደርጋለን። ተጨማሪ ዘይት አያስፈልግም። እዚህ ላይ እንግዲህ ግብአታችንን እንጨምራለን። በርበሬ እንጨምራለን።
ሚጥሚጣ እንጨምራለን። ኮሮሪማ አልጨምርም፣ ምክንያቱም ሚጥሚጣው ላይ ኮሮሪማ ስላለ በቂ ነው ብዬ አስቤያለሁኝ እና ኮሮሪማ አልጨምርም። ኮሮሪማ የምትፈልጉ ከሆነ መጨመር ትችላላችሁ። እዚህ ጋር ቅቤያችንን ቀለጥ በማድረግ ቅቤያችንን እንጨምርበታለን። ሳይበዛ ለልጆች ስለሆነ መብዛት የለበትም። ከዛ አንድ ላይ እናዋህዳለን። እንግዲህ በዚህ መልክ አዋህጄዋለሁ። ቆንጆ ሆኖልኛል፣ እንደምፈልግ ሆኖልኛል። ቂጣው ለስላሳ ነው፣ ለመብላት አይቸገሩም። ቆንጆ ደስ ብሏቸው ይበላሉ። ከዛን ወደ ምሳ እቃ እንገለበጣለን። በዚህ መልክ ካዘጋጀሁም በኋላ ቅድም የተባበስኳቸውን ነገር ከላይ በተን። ምክንያቱም ልጆች እንደዚህ ስናደርግላቸው ነው የሰራነው ነገር ሳይመለስ የሚመጣው። ደስ ብሏቸው በልተው እኛም በቃ በሉልን ብለን ደስ የሚለን የሚታይ ነገር እንዲሆነ ዲኮር ምናምን ሲሆን ወደው ይበላሉ። ጣፍጧቸው ወደውት ይበላሉ። ጣፍጧቸው ወደው ደስ ብሏቸው የሚበሉት። ለምን ምሳ አልጨረስክም? ለምን ምሳ አልጨረስሽም? ሳንባባል ሳንጨቃጨቅ ከነሱ ጋር እንውላለን። በቆንጆ ሁኔታ እንደሰራው እንግዲህ ተስፋ አለኝ። እናንተም በየቤታችሁ ለልጆቻችን ምን እናዘጋጅ ምን እናድርግ ብላችሁ ስለ ግራ ትጋባላችሁ ብዬ በማሰብ ነው ይሄንን ዛሬ ያቀረብኩላችሁ። ቤታችን ባለው እኔ በአንድ እንቁላል በአንድ ድንች እና ቤቴ ባለው በቆሎ ዱቄት የጤፍ ዱቄት እና እዚህ ጋር እንደምታዩት ጨው፣ በርበሬና ሚጥሚጣ የተጠቀምኩት ሌላ ምንም የተጠቀምኩት ነገር የለምና ቂቤ፣ ትንሽ ቂቤ ሳይበዛ ቂቤ እና ይኸው እንቁላሉንም ቲማቲሙን ምንድነው ድንቹን በጠበስኩበት ነው የሰራሁትና ይህንን ይመስላል ወዳጆቼ። አመሰግናለሁ በጣም። በሌላ ጊዜ እስከምንገናኝ ደህና ቆዩልኝ። እንግዲህ ቻናሌን ሰብስክራይብ ላይ በማድረግ በአክብሮት እጠይቃለሁ። አመሰግናለሁ። ሰላም ዋሉ። ቻው።